በሚል ስም የተደራጁ የትግራይ ኃይሎች በአፋር ክልል በረሃሌ ወረዳ ውስጥ ከህዝብ ጋር መጋጨታቸው ተነገረ። በሊቢያ ስደተኞችን አሳግተው 2.1 ቢሊዮን ብር ሰብስበዋል የተባሉ 28 ሰዎች ክስ ተመሰረተባቸው ተባለ። ተወርሶ የነበረው የሰብአዊ እርዳታ ለዓለም የምግብ ፕሮግራም WFP መመለሱን የሶማሊያ መንግስት አስታወቀ። ሪፖርተር በርዕሰ አንቀጹ ላይ ሉዓላዊነትና ብሔራዊ ጥቅም በጉልበት መደፈር የለበትም በሚል ርዕስ ሰፋ ያለ ሀተታ ጽፏል። እኛም እንደሚከተለው እናቀርበዋለን። እስከ መጨረሻው አብራችሁን ተከታተሉ። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በኢትዮጵያ የፌዴራል መንግስት እንደሚደገፉ የሚነገርላቸው የታጠቁ የትግራይ ኃይሎች በአፋር ክልል ክልበቲ ርዕሱ በረሃሌ ወረዳ ቡሬ ተብላ በምትጠራ ቀበሌ ለመስፈር በዝግጅት ላይ እንዳሉ ከአካባቢው ህዝብ ጋር በዛሬው ዕለት ግጭት ውስጥ መግባታቸው ታውቋል። መሰረት ሚዲያ አገኘሁት ባለው መረጃ የአካባቢው ነዋሪዎች ሀራ መሬት በሚል ወረዳችንን የግጭት ቀጠና ለማድረግ እየተንቀሳቀሱ በመሆኑ ህዝቡ በተቃውሞ እንዲመለሱ አድርጓቸዋል ብሏል ሲል ዘግቧል። በታጣቂዎቹና በቀበሌው ህዝብ መካከል በተነሳ ግጭት 2 ሰዎች በጽኑ መቁሰላቸውን ሚዲያው ምንጮች ነግረውኛል ሲል ዘግቧል። በፌዴራል መንግስት ድጋፍ የሚንቀሳቀሱት እነዚህ የታጠቁ የትግራይ ኃይሎች ሀራ መሬት በሚል በአፋር ክልል ክልበቲ ርዕሱ ሰሜናዊ ዞን በአባዓላና በመጋሌ ወረዳ ሰፍረው እንደሚገኙ የደረሰን መረጃ ይጠቁማል ሲል ሚዲያው ዘግቧል። ቀደም ሲል በዚሁ ሰሜናዊ ዞን ኩነባ ወረዳ ሀራ መሬት በሚል ለመስፈር በዝግጅት ላይ እንዳሉ በተነሳ ህዝባዊ ተቃውሞ አካባቢውን ለቀው መመለሳቸውን ጨምረው ነግረውኛል ብሏል። ከህወሓት የተገነጠለውና ራሱን ሀራ መሬት ብሎ የሚጠራው ኃይል በህወሓት ላይ ተቀናጀ ጥቃት ለመክፈት መዘጋጀቱን ሲገልጽ እንደነበረ መረጃዎች ያሳያሉ። ቡድኑ በዚህ ዓመት መጨረሻ ትግራይን ሙሉ ለሙሉ ለመቆጣጠር እቅድ መንደፉንም በይፋ አስታውቋል። የትግራይ ክልላዊ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በይፋ በፌዴራሉ መንግስት ይደገፋል ብለው የጠሩት ይህ ታጣቂ ኃይል በህወሓት ላይ ተቀናጀ ጥቃት ለመክፈት መዘጋጀቱን የፈረንሳይ ሚዲያዎች ዘግበው ነበር። ከመቀሌ በስተምስራቅ 110 ኪሎ ሜትር ርቀት ላይ በምትገኘው ላኮራ አቅራቢያ ከሚገኙ ግንባሮች የአንዱ አዛዥ የሆኑት ሸዊት ቢታው በአመቱ መጨረሻ ትግራይን እንቆጣጠራለን ሲሉ ለዜና ምንጮች ተናግረዋል። ጀነራል ታደሰ ግን ይህ ታጣቂ ኃይል ጥቃት ከከፈተብን ትንኮሳው ከፌዴራሉ መንግስት ወይም ከአፋር ክልላዊ መንግስት እንደተደረገ እንቆጥረዋለን ሲሉ መናገራቸው ይታወሳል። የሀራ መሬት አመራሮች ከፌዴራሉ መንግስት ምንም አይነት ድጋፍና እገዛ እንደማያገኙ በተደጋጋሚ የሚናገሩ ቢሆንም አፍሪካን ኢንተለጀንስ ከወራት በፊት ባወጣው አንድ ዘገባው ቡድኑ በፌዴራል መንግስት እንደሚደገፍ ጠቁሟል። የፌዴራል አቃቢ ሕግ ስደተኞችን በህገ ወጥ መንገድ ከኢትዮጵያ ድንበር ካስወጡ በኋላ ሊቢያ ውስጥ ታግተው ገንዘብ እንዲጠየቅባቸውና እጅግ አሰቃቂ በሆነ መንገድ እንዲሰቃዩ አድርጓል ባላቸው 28 ሰዎች ላይ ክስ መመስረቱን አስታወቀ። በተከሳሾቹ አማካኝነት ከተዘዋወሩ ስደተኞች ውስጥ የሁለቱ ህይወት እንዳለፈና 15 ሰዎች የደረሱበት እንዳልታወቀ ተገልጿል። ክስ ከተመሰረተባቸው ተጠርጣሪዎች ውስጥ በስምንቱ ብቻ የተሰበሰበው ገንዘብ 2.1 ቢሊዮን ብር እንደሆነም አቃቢ ሕግ አስታውቋል። ፍትህ ሚኒስቴር ዛሬ ማክሰኞ ጥር 19 2018 ዓ.ም ያወጣው መረጃ እንደሚያመላክተው ይህ ክስ የተመሰረተው በሊቢያ መስመር በሰው ልጅ የሚነግዱ ዋና ዋና አዘዋዋሪዎች ላይ ትኩረት አድርጎ የተካሄደው ምርመራ መነሻ በማድረግ ነው። በዚህ ምርመራ ላይ ተሳትፏል ከተባሉ የፌዴራል ተቋማት መካከል ፍትህ ሚኒስቴር፣ የፌዴራል ፖሊስ፣ የብሔራዊ መረጃና ደህንነት አገልግሎት እንዲሁም የፋይናንስ መረጃ ደህንነት ይገኙበታል። አቃቢ ሕግ በፌዴራል ከፍተኛ ፍርድ ቤት የመሰረተው ክስ ግለሰቦቹ የተደራጀ የወንጀል ቡድን አደራጅተው እንዲሁም በስራቸው ሌሎች አነስተኛ ስራ የሚሰሩ ደላሎችን በመመልመል ስደተኞችን ሲያዘዋውሩ እንደቆዩ እንደሚያስረዳ ተገልጿል። ፍትህ ሚኒስቴር ያወጣው መረጃ ተከሳሾቹ በባህር ዳርና ጎንደር አካባቢ ሰዎችን ወደ ሱዳን ድንበር የሚያጓጉዙ ተቀጣሪዎችን በማዘጋጀት ኢመደበኛ በሆነ መንገድ ከሀገር ሲያስወጡ ቆይተዋል ይላል። ስደተኞቹ በህገ ወጥ መንገድ ከኢትዮጵያ ድንበር ካስወጡ በኋላ ሊቢያ ወስደው በመጋዘኖች ሲያጎሩ እንደነበርም መረጃ ያትታል። ስደተኞቹ የሚቆዩባቸው መጋዘኖች ተከሳሾችና ግብረ አበሮቻቸው የሚያስተዳድሯቸው እንደሆነ የሚጠቅሰው መረጃው በህይወት ለመቆየት ብቻ የሚበቃቸውን ምግብ እንዲያገኙ አድርገው እንደያዟቸውም ይገልጻል። የስደተኞቹ ቤተሰቦች ከፍተኛ ገንዘብ እንዲከፍሉ ሲጠየቁ እንደነበርና ገንዘቡ እስኪከፈል ድረስም ሰዎቹን በዕዳ መያዣነት ሲያስይዙ ቆይተዋል በሚልም ተከሰዋል። በፍጥነት ገንዘብ ያልተከፈለላቸው ስደተኞች እጅግ አሰቃቂ በሆነ ሁኔታ እየተደበደቡና እያሰቃዩ በተንቀሳቃሽ ስልክ በመቅረጽ ወደ ቤተሰቦቻቸው በመላክ ገንዘብ እንዲከፈል ጫና ሲያደርጉ ቆይተዋል ሲልም ወንጅሏል። ክስ የተመሰረተባቸው ሰዎች በአጠቃላይ 1800 ሰዎችን በህገ ወጥ መንገድ እንዳዘዋወሩ የገለጸው ፍትህ ሚኒስቴር ከነዚህ ውስጥ የ85 ስደተኞች ማንነት እንዳልተለየ ተገልጿል። ማንነታቸው ከታወቁ ሰዎች መካከልም 2 ህይወታቸው ማለፉንና 2 ሰዎች ደግሞ በድብደባ ምክንያት ለበሽታ መዳረጋቸው ተረጋግጧል ብሏል። 15 ሰዎች ደግሞ የደረሱበት ያልታወቀ እንደሆነ መረጋገጡንም አስታውቋል። አቃቢ ሕግ የመሰረተው ክስ እንደሚያስረዳው ታጋቾችን ለማስፈታት የሚከፈለው ገንዘብ ሲሰበሰብ የነበረው 8 ተከሳሾችና ሌሎች ግብረ አበሮቻቸው የባንክ ሂሳብ በመጠቀም ነው። በ8 ገንዘብ ሰብሳቢዎች አማካኝነት ብቻ 2 ቢሊዮን 160 ሚሊዮን 833361 ብር መሰብሰባቸውን የአቃቢ ሕግ የክስ መዝገብ ያሳያል ሲል ፍትህ ሚኒስቴር ገልጿል። የተሰበሰበው ገንዘብ በፍጥነት ሲጠቀሙበትና ለግብረ አበሮቻቸው ክፍያ ሲፈጽሙበት ነበር ያለው መረጃው ከዝውውር ወጪ የተረፈው ቀሪውን ገንዘብ በውጭ
በውጭ ሀገርና በሀገር ውስጥ ሀብት ተፈርቶበት እንደተገኘም ተገልጿል። አቃቢ ሕግ በቁጥጥር ስር በዋሉ 28 ተጠርጣሪዎች ላይ 3 ክሶችን እንደመሰረተም ተገልጿል። የመጀመሪያው ክስ የከባድ በሰው ልጅ መነገድ ወንጀል ሲሆን በወንጀል ድርጊት የተገኘውን ገንዘብ ወይም ንብረት ህጋዊ አስመስሎ ማቅረብ ድርጊትም ከክሶቹ መካከል ነው። ሶስተኛው ክስ ህገወጥ ሐዋላ በመስራት ሀብት የማሸሽ ወንጀል እንደሆነ ተገልጿል። ተከሳሾቹ ያፈሯቸውን ቤቶች፣ ተሽከርካሪዎችና ከ71 ሚሊዮን ብር በላይ የሆነ ገንዘብ ለማካካሻነት እንደታገደም ፍትህ ሚኒስቴር አስታውቋል። ተወርሶ የነበረው የሰብአዊ እርዳታ ለዓለም የምግብ ፕሮግራም WFP መመለሱን የሶማሊያ መንግስት አስታወቀ። የሞቃዲሾ ወደብ ማስፋፋት ስራን ተከትሎ ከመጋዘን ተነስተው የነበሩ የረድኤት ቁሳቁሶች ለዓለም የምግብ ፕሮግራም WFP መመለሳቸውን የሶማሊያ ፌዴራላዊ መንግስት ሰኞ ዕለት አስታውቋል። ይህ መግለጫ የወጣው በሞቃዲሾ ወደብ የሚገኝ የእርዳታ ቁሳቁስ ማከማቻ ፈርሷል፣ እንዲሁም እርዳታ ተዘርፏል የሚሉ ሪፖርቶች ሲወጡ መቆየታቸውን ተከትሎ ነው። የሶማሊያ መንግስት ባወጣው መግለጫ ከመጋዘኑ ተነስተው የነበሩ ቁሳቁሶች ሙሉ በሙሉ ለዓለም የምግብ ፕሮግራም ተመልሰዋል ብሏል። በመግለጫው አክሎም መንግስት ለተፈጠረው አሳዛኝ ሁኔታ ሙሉ ኃላፊነት እንደሚወስድም ገልጿል። የሶማሊያ ባለስልጣናት በአሜሪካ የሚደገፈውን መጋዘን አፍርሰዋል፣ እንዲሁም ለተጎጂዎች የታሰበውን 76 ሜትሪክ ቶን የምግብ እርዳታ በህገወጥ መንገድ ወርሰዋል ሲል የአሜሪካ የውጭ ጉዳይ መስሪያ ቤት መወንጀሉ ይታወሳል። አሜሪካ ይህንን ድርጊት በመቃወም ለሶማሊያ ፌዴራላዊ መንግስት የምትሰጠውን ሰብአዊ እርዳታ አግዳለች። የሰብአዊ እርዳታ አቅርቦቱ ደህንነቱ ተጠብቆና ሳይቆራረጥ እንዲቀጥል ለማድረግ መንግስት በሞቃዲሾ ወደብ ክልል ውስጥ ለዓለም የምግብ ፕሮግራም WFP ሰፋ ያለና የተሻለ መጋዘን ማዘጋጀቱን አስታውቋል። ይህም የማከማቸት አቅምና የስርጭት ቅልጥፍናን ለማሻሻል እንደሚረዳም ተገልጿል። መንግስት ከዓለም የምግብ ፕሮግራም ጋር የቆየ የስራ ግንኙነት እንዳለው የጠቀሰ ቢሆንም ከዓለም አቀፍ ለጋሾች ጋር ያለውን ቅንጅትና የመረጃ ልውውጥ ማጠናከር አስፈላጊ መሆኑን አምኗል። የተፈጠረውን ክስተት ሁኔታዎችን በመመርመር ወደፊት ተመሳሳይ ችግሮች እንዳይከሰቱ እርምጃ እንደሚወስድ ቃል ገብቷል ተብሏል። የሶማሊያ መንግስት ለሰብአዊ መርሆች ለግልጽነትና ተጠያቂነት ያለውን ቁርጠኝነት በድጋሚ ያረጋገጠ ሲሆን ከዓለም የምግብ ፕሮግራም ከአሜሪካና ከሌሎች ዓለም አቀፍ ለጋሾች ጋር ያለውን አጋርነት እንደሚያደንቅ ገልጿል ሲል ደዋን አፍሪካ ዘግቧል። ሉዓላዊነትና ብሔራዊ ጥቅም በጉልበት መደፈር የለበትም። የኢትዮጵያ ሉዓላዊነት በማንም ጉልበተኛ እንዳይደፈር ዘመን ተሻጋሪው የህዝብ አንድነት፣ የመንግስት ቁርጠኝነት፣ የፖለቲከኞች ለብሔራዊ ደህንነትና ጥቅም በጋራ መቆምና ማናቸውም ተገቢ ያልሆኑ ድርጊቶችን ማስወገድና የመሳሰሉት ይጠቀሳሉ። ኢትዮጵያ ከጥንት ጀምሮ ነጻነቷና ክብሯን ሳይደፈር የኖረችው ሁሉም ልጆቿ ከጥቅሞቻቸውና ከፍላጎታቸው በላይ ያስቀድሟት ስለነበረ ነው። ውስጣዊ ሽኩቻዎችና ትንቅንቆች ጋብ በማድረግ በጋራ ሉዓላዊነቷንና ውስጣዊ ሽኩቻዎችና ትንቅንቆችን ጋብ በማድረግ በጋራ ሉዓላዊነቷንና የግዛት አንድነቷን ለማስከበር በተደረጉ ተጋድሎዎች ምክንያት ኢትዮጵያ በአፍሪካዋ ብቸኛዋ ለቀኝ ግዛት ያልተንበረከከች ሀገር እንድትሆን መቻሉ ታሪክ መዛግብታት ከበቂ በላይ ያስረዳሉ። በዚህ ዘመንም ይህ አኩሪ ተጋድሎ እንዲቀጥል ለማድረግ ልዩነቶችን ይዞ በብሔራዊ ጉዳዮች ላይ መነጋገር፣ መከራከርና የጋራ መፍትሄ ላይ መድረስ ከሁሉም ወገኖች ይጠበቃል። ሉዓላዊነትና ብሔራዊ ጥቅም በጉልበተኞች እንዳይፈርስ ማድረግ የዚህ ትውልድ አባላት ኃላፊነት ስለሆነ ስርዓት ባለው መንገድ በመቀራረብ አስፈላጊ ችግሮችን መፍታት ተገቢ ነው። የዓለም የተለመደው የዲፕሎማሲና የፖለቲካ ግንኙነት ገጽታው በፍጥነት እየተቀየረ ነው። በዶናልድ ትራምፕ የምትመራው አሜሪካ ዓለም አቀፍ ሕጎችን ወደ ጎን በማድረግ ጉልበትን ዋና ማስፈራሪያ እያደረገች ነው። ትራምፕ ከዚህ ቀደም ባሳተሙት ዘ አርት ኦፍ ዘ ዲል ወይም የድርድር ጥበብ የሚባል መጽሐፋቸው ማጠንጠኛ የአንድ ወገን የበላይነትን ማስከበር ነው። በእሳቸው እሳቤ እውነታውን በማስካድ ተደራዳሪውን ከሚገባው ቁመት በታች አሳንሶ ማቅረብ፣ በዚህም መሰረት ደካማ በማድረግ በድርድሩ ወቅት የተሸናፊነት ስነ ልቦና ማላበስ ነው። ይህንን በቀላሉ በመረዳት ከዚህ ቀደም ኢትዮጵያ ከግብጽ ጋር እሳቸው በሚሉት መሰረት ካልተደራደረች ግብጽ ግድቡን ልታፈነዳው ትችላለች የሚለው ይጠቀሳል። በተጨማሪም በኢትዮጵያውያን አንጡራ ሀብትና ላብ የህዳሴ ግድብ መገንባቱን ዓለም እያወቀው እሳቸው ግን የለም በአሜሪካ ገንዘብ ነው ብለው ደጋግመው መናገራቸው ሌላው ማሳያ ነው። እንዲህ አይነቱ አይን ያወጣ ቅጥፈት አልበቃ ብሎ ከዚህ ቀደም በአሜሪካ ግምጃ ቤት ኃላፊ ወይም የገንዘብ ሚኒስትር የተዘጋጀውን እጅ ጠምዝዛ ስምምነት ለማስፈረም ተሞክሮ መክሸፉ የሚታወስ ሲሆን በቅርቡ ደግሞ ኢትዮጵያ በአባይ ውሃ ላይ ያላትን መብት ሙሉ ለሙሉ ሊገፍ የሚችል የአድሎ ላይ የተመሰረተ የሚመስል አደራዳሪነት ከትራምፕ በኩል ብቅ ብሏል። ይህ ኢትዮጵያን አጣብቂኝ ውስጥ ሊከት የሚችል ሙከራ አፍሪካዊ ችግሮችን በአፍሪካዊ መፍትሄ የሚኖር መርህ የሚጋፋ የሌሎቹን የአባይ ተፋሰስ ሀገሮች መብትና ጥቅም የማያከብር በጂኦ ፖለቲካዊ ፍክክር ውስጥ ያሉትንና በአረብ ሊግ አማካኝነት ለግብጽ ሲወግኑ የሚታወቁትን ሳውዲ አረቢያና የተባበሩት አረብ ኤሚሬትስን የወጡን ተሳታፊ የሚያደርግ እንዲሁም ታላቁ የህዳሴ ግድብ የግብጽን የውሃ መጠን የሚቀንስ እየተባለ በገለልተኛ አደራዳሪነት ስም የጉልበተኝነት አዋዜ የተጸናወተውን ግፊት መሆኑን ለመረዳት ነቢ መሆን አይጠይቅም።
በተለያዩ ጊዜያት በርካታ የህግ፣ የውሃ ሀብት፣ የዲፕሎማሲ፣ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ባለሙያዎች ማብራሪያ የተሰጠበት የአባይ ውሃ ጉዳይ መነሻውም ሆነ መድረሻው ፍትሃዊና ምክንያታዊ ተጠቃሚነት ነው። ከዚህ ውጪ ያለው ፍላጎት የቅኝ ግዛት አስተሳሰብ ሲሆን ቅኝ ተገዝታ የማታውቀውና በውሃ ምንጭነት ትልቅ ድርሻ ላላት ኢትዮጵያ የሚስማማ አይደለም። የአባይ ትብብር ማዕቀፍ ስምምነት ፈራሚ የሆኑ የተፋሰሱ ሀገሮችም የሚቀበሉት እንዳልሆነ የታወቀ ነው። ውሃውን በትብብር በመጠቀም በአንድነት እንደግ ሲባል የለም ለብቻዬ በበላይነት ካልተቆጣጠርኩ የሚለው የግብፅን ፍላጎት ለማሳካት ሁሉም ወገኖች አሸናፊ የሚያደርግ ስምምነት የማይኖር ድርድር ይደረግ ማለት ሉዓላዊነትና ብሔራዊ ጥቅምን የሚጻረን ድርጊት ስለሆነ ተቀባይነት አይኖረውም። በዶናልድ ትራምፕ አማካኝነት ሊደረግ የታሰበው ድርድር ጭልጥ ያለ አድሏዊነትን ይዞ እንደሚመጣ ሰሞኑን ትራምፕ ከዳቮስ ያሰሙት መልእክት በቂ ነው። የተፈጥሮ ሀብትን በፍትሃዊነትና በምክንያታዊነት አጠቃቀም ለጋራ ልማት ማዋል እንደማያቀት ነጋሪ የሚያስፈልገው ጉዳይ አይደለም። ኢትዮጵያ ለዘመናት ከነበረችበት ድባቴ ውስጥ ወጥታ ታላቁን ህዳሴ ግድብ መገንባት ስትጀምር ግብጽ በአካባቢው ላይ ያለውን ተጽዕኖ ፈጣሪነት ተገዳዳሪ ሊመጣበት ነው በሚል እሳቤ ነው ጠላትነቷን ይዛ የተነሳችው። ሌላው ቀርቶ እንደ አውሮፓውያን አቆጣጠር በ2020 ኢትዮጵያ፣ ሱዳንና ግብጽ የተፈራረሙት የመርህ መግለጫ ስምምነት ሁሉም የተፋሰሱ ሀገሮች ፍትሃዊና ምክንያታዊ የውሃ አጠቃቀም እንዲኖራቸው ነው። ከዚህ ውጪ ግብጽ እንደምትለው ተፈጥሯዊ ፍሰቱ ሳይስተጓጎል የሚል ነገር የለም። እንዲሁም በአባይ ተፋሰስ ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ በአንድ ትልቅ ወንዝ ላይ ፕሮጀክት ሲታቀድ ጉልህ ጉዳት እንዳይደርስ ጥንቃቄ ይደረግ ነው የሚባለው። እንዲህ አይነቱ ሚዛኑን የጠበቀና ትብብርን የሚያጎላብት አሰራር እያለ በአቋራጭ አሳብሮ ሉዓላዊነትን መድራፈር ተቀባይነት እንደሌለው ሊታወቅ ይገባል። የዚህ ትውልድ አባላት ኢትዮጵያን አስተማማኝና ማንም ሊዳፈረው የማይችል አንድነት እንዲኖር ግፊት ማድረግ አለባቸው። የተከፋፈለችና አቅሟ የተዳከመ ኢትዮጵያ ከየትም አቅጣጫ ሊሰነዘር የሚችል ጥቃት ለመከላከል ያዳግታታል። ኢትዮጵያ ውስጥ በመካሄድ ላይ ያሉ ሁሉም ውጊያዎች ቆመው ልዩነትን በክብር ለማስተናገድ የሚያስችል አውድ ይፈጠር። ኢትዮጵያ በታሪኳ የምትታወቀው ልጆቿ ልዩነታቸውን በማለዘብ ለነጻነቷና ለክብሯ በጋራ ተዋድቀው ለአፍሪካውያንና ለመላው ነጻነት ፈላጊዎች ተምሳሌት ሲሆኑ ነው። ለዚህ ደግሞ ህያው ምስክር ሆኖ በዓለም አደባባይ የሚታወቀው የጸረ ቅኝ አገዛዝ ፋና ወጊ ታላቁ የአድዋ ድል ነው። ጉልበተኞች ኃይላቸውን ተመክተው ወጥተው በአድዋ ተራሮች ውስጥ የተደቆሱት ሀገራቸውን ከራሳቸው በላይ በሚያፈቅሩት ጀግኖች እንደነበር የታሪክ ድርሳናት ይመሰክራሉ። የኢትዮጵያ ሉዓላዊና ብሔራዊ ጥቅም በጉልበተኞች እንዳይፈርስ መተባበር ወሳኝ ጉዳይ ነው።